ምን አልከኝ? ተንኮሱ ሳኒ ገዛልሻለሁ። ምን ነው የለኝም አልኩ እንዴ? ብሉ እንጂ እናንተ ዝም ብላችሁ። ለምን ከዚህ አንብላ? ከዚህ እንደ ጻድ አረገው ፈራው መሰለኝ። ሲጨርስ እኔን ይበላኛል ብሎ ይሆን አላውቅም። አንዳንድ ሰዎች እሽታገነ አርቢያ ሎንጋ ማሳጅ ግን ይከብዳል። ቂጧን የተፈጠመላት እንግዲህ ባናናና አፕል ከሆነ እንዴት ነው ፈረመለን እንደዚህ ከመጣ እሽታገነ አርቢያ ሎንጋ ባስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ፣ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል። እንደዚህ አይነት ሰዎች ናቸው። ወንጌልን እንደማስተማር እንግዲህ ነብይ ነኝ እያለ ነበር። ባለፈውም ጸጉር ቁርጡን ከላይ የተሰጠኝ ብሎ ነበር ዝም ስለተባለ፣ ዛሬ ደግሞ ኳስ ይደግፋል አለ። እሽታገነ አርቢያ ሎንጋ ሰላም ሰላም፣ እንዴት ናችሁ? እንኳን ወደ ገኒ ሚዲያ በሰላም መጣችሁ። ስለመጣችሁ እኔ ደስ ብሎኛል። ከመጣችሁ አይቀር ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳትረሱ። ዛሬ ደግሞ በሌላ ቪዲዮ ተከስቻለሁ። እናንተን ያዝናናሉ፣ ያስተምራሉ ምላቸው ቪዲዮዎች ፈለግ አድርጌ ይዤ መጥቻለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ድረስ መመልከት፣ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስፈር ብቻ ነው። ወደ ቪዲዮ ስትገፋ ማለት ነው ብረት ግፋ እመቤቴ ነው እንደማጠቀምኩት ይሄው የሰው ልጅን ፈረሰኛ አለው። ያው እንዳያችሁት ነው። ኖ ኮሜንት አስቸገርንሻ። አረ ብሉ። እንግዲህ እንግዳ ክሱ ነው እንዴ? ይሄ እሱ ነው። ብሉ በቃ እሺ ብሉ። እሺ ብሉ። እንበላለን። እንግዲህ አትፍራ፣ እንደ ቤትህ ይኸው። እሺ እንደ ቤትህ ይኸው ብላ። እሺ አትፍራ ብላ። እንትን ነው እዚህ ቤት ጥሩ ነውና ምንም ኧረ እንደ እሷም እንደ ብላ። ኧረ ብላ። ለምን በዚህ አታነሳም? ብላ። አትፍራ። እንደዚህ በቃል እኮ ብላ። ምንድን ነው ተንኮሱ? ብሉ እንጂ። እየበላ ነው እሱ። ብላ። አንተም ምን እበላለሁ? ሳኑን ከለለ ወሰደው። እንግዲህ አረ ቀረባ እንዴ? ብላ አንተም ዝም ብለህ። እኔ እንግዳ ስለሆነ ወይ ምንድነው? አረ ይብላ በኋላ ብላ። ምን እንዳንተ በዚህ አላልከኝም እንዴ? ምንድነው? ቤቱን ነው ይሄ ያልኩ እንጂ ሳኑን ነው እንዴ? አንተ ሳኑ እኮ ነው ያየ፣ ምግቡን ነው ያየ ካንተ። God have mercy upon us. ሳኒ ገዛልሻለሁ። እንግዲህ በቃ ምን አልከኝ? ተንኮሱ ሳኒ ገዛልሻለሁ። ምን ነው የለኝም አልኩ እንዴ? ብሉ እንጂ እናንተ ዝም ብላችሁ። ለምን ከዚህ አንብላ? ከዚህ ምን ማለት ነው? እኔ እንግዳ ስለሆነ ነው። አረ ይብላ በቃ። እኔ ሄዳለሁ። ጭንቆ ይብላ፣ በልቶ ይምጣ በቃ። እኔ ርቦኛል። ምን እበላለሁ? ጨረሰ እኮ ሳህኑ ላይ ያለው እውነት። አረ ብሉ ዝም ብላችሁ። ምንድነው? ጨምራለሁ ካልጠገባችሁ። ይጨምራል። አዎ ብላ። እንዲህ ከሆነ ብላ እንግዲህ ይጨምራል ያለው። እሺ ብላ። አንተም ብላ እንጂ በቃኝ እንዴ? መቆጣጠር አቃተው እኮ እንደ ጻድ አረገው ፈራው መሰለኝ። ሲጨርስ እኔን ይበላኛል ብሎ ይሆን አላውቅም። አንዳንድ ሰዎች ከራሳቸው ጋር የሚሻሙ ሰዎች አሉ። የሚገርሙ ይሄ ከራሱ ጋር የሚሻመው ይበቃል። ይሄ ሁሉ ትሪ ሙሉ እንጀራ ይዞ ዘግኖ እንደገና ከዛ ላይ እንደቆለው ከራሱ ከእጁ ላይ እንደገና እኮ የቆነጠረ ነው ይበላው። ምን አንገበገበው? ያስኬዳል። ለሁለት ቀን ሌላ ሀገር ቫኬሽን ነበርኩኝና ለምን ከመምጣታችን በፊት ሪፍሬሽ አናደርግም ማሳጅ አንጠቀምም ተብሎ እዛ የነበርንበት ሆቴል ሄድን ማለት ነው። ከዛ እዛ ጋር የተቀመጡት ምናምን በእንግሊዝኛ ነው የሚሆነው። ይኸው ኦርጋኒክ ፎርማቲቭ ናርታቲቭ ምናምን
ትንሽ ታወቃለሁ ስላሰብኩ ኦኬ ምናምንና የሰለጠኑና ሌላ ነገርን ከማስቀረጥ አንፃር ወንዶች ናቸው ማሳጅ የሚያደርጉት ኦኬ ምን ችግር አለው ታዲያ ሌላ ነገር ምናምን እና ገባ ማለት ኦኬ ኢንፑት ዘብራ አውትፑት ዘ ታች ያለው ደ ኪፐር ምናምን አለኝ ማለት ነው cover that place by ፎጣ አለኝ ስሙ ያለበት ፎጣ ተሰጠኝ ኦኬ እሱን ጠምጥሜ እንደዚህ ፊታችሁ የሚወጣበት ነገር አለ እንደዚህ አውጥቼ ለጣልኩ ኢንጆይ አለኝ ከዛ እንደዚህ ከላይ እንደዚህ ጎበጥ ምናምን ያረጋ እንዴት ካሸኝ ያለ ከዛ which one do you like the banana watermelon apple ምናምን ሲለኝ እኔ ጁስ ነው የመሰለኝ watermelon አልኩኝ ኦኬ አለ ድንገት ብቻ ይወነሳለኝ ከላይ ጧ watermelon ነው ፈርጦ ነው ከነነብሱ ነው እንዴ ጧ ያረጋው ለካ እንዴ ጊዜ ነው ማለት ጊዜ ነው እንዴ በትብልክ እንዴ what is it what part of this part of what ሰው ባዶ ቂጡን ይሮጣል ባዶ ቂጡን ሰው ይሮጣል አይምሮ ውስጥ ወይ ማሳጅ ይቅርብሻል እንደዚህ ነው እንዴ ማሳጅ ግን ይከብዳል ቂጧን የተፈጠመላት እንግዲህ ባናናና አፕል ከሆነ እንዴት ነው ፈረመልን እንደዚህ ከመጣት እንግዲህ ያያችሁ እስቲ ኮሜንት ላይ ፈልገዋለሁ ቁጥር እንደ ጫማ ቁጥር ነው በቃ ኪትሊት አይታችሁ ብቻ በቃ በለው የምትፈልገው ቆይ እሺ እኮ እንደዚህ አላሰብኩም ባላላት ይላት የሚለውን ነገር ማጣራት አለበት ገባ ዝም ብለህ ጠርተህ ስልክ ቁጥር እስቲ አይባል አረ እንደዛ አይደለም ይሄና አዳምጪኝ ካፌ ወንበር ላይ ጥለሽ ነው ስልክሽ ነው አንቺ ስልክ ነው እሺ ስልክ አንቺ ነው ወይኔ ምን ሆኖ ይሆን ስልኩ በክርስቶስ በስመ አብ ያ የልጁስ ቢሆን በስነ ስርዓት መናገር ነው እንጂ መጣል ያለባት አይመስለኝም መጀመሪያ ነው ማዳመጥ አለባት እንግዲህ ራሷን በራሷ ጎርታለች ምንም ማድረግ አይቻልም ኢየሱስ ኳስ ያያል ኢየሱስ የማን ደጋፊ እንደሆነ ልንገራችሁ ተናግሮኛል ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል ድጋፍ ጣንተ ድጋፍ ደብ እንደው ዋቀዮ ጉባኤ ከተራራ ላይ ማለት ነው ጎማ ከሰ ሲገልጪ አሲገዴ ሲያገፈተሩ አከኑመት ተንከባለላ ጅራዱ አዙሪቲን አረ ልጅ ከዚህ ሀገር አስወጡልን በረከት ይገኛ ቀበ የሀገሪቱን የግለሰብ የሀብታሞችን በረከት የያዘው ይሄ ነው አስወጡልን ከዚህ ሀገር ነው ሰደስ ይሰደድ ይሄ በተገኘበት ይሰደድ በቃ ውጣንተ ሰውዬ በርባኑ መብረቂን ርቆችስታ ሚስማረር ቆርቆሮን ትሮብሲስታ ወንድሜኛ መኖር እንፈልጋለን ኢራፊ ደጋፊ ማንቸስተር ዩናይትድ ኮደ ጂሰስ ይላል አንተ ልክስክስ እንቆርጣለን ስነስርዓትን ይቆረጣል ስነስርዓት ይቆረጣል ያ ጸግሽ ተናግሮ ጨርሶታል እውነቱን ነው ማሃት የሚያመጡብን እንደዚህ አይነት ሰዎች ናቸው ወንጌልን እንደማስተማር እንግዲህ ነብይ ነኝ እያለ ነበር ባለፈውም ጸጉር ቁርጡን ከላይ የተሰጠኝ ብሎ ነበር ዝም ስለተባለ ዛሬ ደግሞ ኳስ ይደግፋል አለ ይጫወታል አለ ማለቱም እሱ ሆኖ ነው ምናልባት ከሐዋርያቶች ጋር ተመሳስሎበት ይሆን እንዴ 11 ያው ይሁዳ ከወጣ በኋላ 11 ስለሆኑ ተነሱ ጋር ተመሳስሎበት ወንጌል ጋር አገናኝቶት ነው ወይስ ምናልባት እያየ ደጋፊ ሆኖ ለምን ደገፍክ አንተ ሐዋርያ አይደለህ ወይ ስለተባለ ወደዛ ለማጠጋጋት ይሆን አላቅ ይሄ ማት ያመጣብናል አቤት አውጣኝ ነው መቼ ቶሎና የተባለው ክርስቶስን ለዚህ ነው በሱ የተነሳ ማት እንዳይመጣባት መጸለይ ነው አስወጡልኝ ብሏል ጸግሽ አስወጡት ይሄን መሾት ነው እንደው ማስወጣሰው ማሾት ነው ሰው ሌላኛው ነብይ ደግሞ ዮኒ ማኛ ጴንጤ ሆኖ ነበር በቅርቡ አሁን እንግዲህ ያላዋጣው መሰለኝ መልእክት አስተላልፏል እስቲ አይተነው እንመለስ ወንጌል ባናቱ ይተከል የምን ወንጌል ነው የምታወራው
ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብሬ አልደራደርም እኔ። ወንጌልን ቀቅለ ብላው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ እየመጣ ማንም የሚያቀረሽበን ስራ የለም። ትረገጣለህ። በርጌ ነው ምረጥ። ያው ዮኒ ማኛን እንደምታውቁት ነው። ከዚህ በፊትም ፕሮቴስታንት ሆኖ ነበረ፣ ሙስሊም ሆኖ ነበረ፣ ያው ኦርቶዶክስም ነው። አሁን ደግሞ ወደ ኦርቶዶክስ ለመመለስ ይመስለኛል። ምክንያቱም አላዋጣውም፣ ብር ፍለጋ ይመስለኛል ከመጀመሪያው መሄዳው። እንዴት እንደተቀበሉት አላውቅም። ያው ብር ስላላዋጣው መመለስ ፈልጎ ነው። ግን ወደ ኦርቶዶክስ እንደሚመለስ አንፈቅድለት። ተፈለገ ፍቅር ሲዝም ሚዲያ ሄደበት እዛ ስለሆነ ሄዶ ቢሊሻል እሱ ቢያዋጣ ይመስለኛል። ከሱ ጋር ሄዶ ኬንያ ይስመኩ አብረው እንጂ ወደ ኦርቶዶክስ መጥቶ እንደገና እያሾፈን እያለ ለእናትና ልጁ ምናምን እያለ እንዲያላግጥ አንፈቅድለትም። ወይ እዛው ፕሮቴስታንቶቹ ጋር ይቀመጥ፣ አለበለዚያ ፍቅር ሲዝም ወይ ደግሞ ሌላ እምነት ይመስረት፣ ቡዲዝም ምናምን ያልሞከረዋል። ወደ አልሞከረው ቢሄድ አይሻልም? ኦርቶዶክስ አያዋጣም፣ ብር አያስገኝም ብሎ ተናግሮ ነበር ከዚህ በፊት። ለመመለስ ዳርታ ይመስለኛል። አይ እንደሚመለስ እንኳን አንፈቅድለትም። እዛው ባለበት በጸበሉ ይቀመጥ። እንግዲህ ወንጌል ክብር ይበልጣል ካለ ከክርስቶስ ክብር የሱ ክብር ይበልጣል ማለት ነው። ይሄ ነው እንግዲህ ተምሮ የተመለሰው። አሩ ነው ፕሮቴስታንት ጋር ሲሄዱ እኔ የሚማሩት ነገር ወንጌል ብቻ አይመስለኝም። አሁን የቅድሙ መጀመሪያ ያየነውም ክርስቶስ ኳስ ያያል ብሏል። ይሄ ደግሞ ወንጌል ባናቱ ይተከል አለ ከተማረው በኋላ። ይህንን ፕሮቴስታንት እምነት ተከታዮች ብታሱበት የተሻለ ይመስለኛል። እንደኔ እምነቱ እንጂ ይሄ ጫወታው ቢቀር ትንሽ የተሻለ ይመስለኛል። እንደምክር ተቀበል ገኔ። ለሀገር ከሆነ ለአንድነታችን ጀሪካን ይንጠልጠል ይችላል እቃችን። ያስኬዳል። ያው ሰይዶ አሳይቶናል ጀሪካን እንደሚንጠለጠል እንደሚችል። ቃጫውም እንግዲህ እነሱ ያውቃሉ። በፊት የአዲጋ አይላንድ አጠልጥሏል ተብሏል። ጀሪካን ደግሞ ይጠልጠልላቸው። እንግዲህ ፖለቲካውን ለሚደግፉና ለፖለቲካው ለሚሮጡ እነሞጣም ይግቡና እንግዲህ አንጠልጥሏል። ምን ማድረግ አይቻልም። እነሱ ናቸው ያሉት፣ እኔ ግን አላልኩም። እነሱ ጀሪካን ይጠልጠል ብሏል። አንጠልጥሉ ይዱል። ሰይዶ ለማሳየት አንጠልጥሏል። ለሀገር ከሆነ ምን አለበት? የሚችል ከሆነ አንጠልጥሉበት። እኔ አሁን ባለቤቴን ምንን አይተሽ ነው ያገባሽኝ ስላት ትህትናህን ያለች። አሁን ትህትና ያንተ ትህትናን በጣም ነው የምወደው አለችኝ። እውነት ነው። ይህን ለመናገር ቀለል ያሉትን ነገር ልንገራችሁ። እኔ አሁን በር አንኳኩቼ ከገባሁ በኋላ ዘግቼ ድጋሚ አንኳኳለሁ ወደ ውጪ። ባለቤቴን ስትዋውቃት ቀድሜ ስሟን ነገርኳት። ቁም ሳጥኔን አንኳኩቼ ነው የምከፍተው። አሁን እንደዚህ አይነት ሰው ነኝ እኔ። ባይዘው ግን የሚበልጠኝ መጣ። እኔም ባለቤት የሚያመንበት የሚበልጠኝ መጣ። መልእክተኛው አንተ ይኸውልህ ስምን አጥፍተው አይደለም ሆነ ታዋጣለህ። በእውነት እየበላህ ነው ተብለህ እየበላህ የእውነት እንኳን ታዋጣለህ። ኧረ በስመ አብ ሰው በዚህ ልክ እኔ በእውነት ከምንድን ነው የተሰራው? እኔ እኮ ብረታ ብረት በዝቶብኛል። አንዳንዴ እዘጋለሁ፣ አንዳንዴ የሆነ ነገር ቲታኖስ እንዳልሆንባችሁ እንዴ። ግን ያንተ ባሰ እንዴ! ኧረ እባክህ፣ ኧረ ወንድሜ ያው እውነቱን ነው። መልእክተኛው ለሚዲያ ብሎ አይደለም ትህትናው። ብዙ ቪዲዮዎቹ ላይ አይተነዋል።
ሰዎቹን ሊረዱ የሚቀርቡትን ሰዎች ሲያነጋግር ብዙ ቪዲዮዎቹ ላይ ይገርመኝ ነበረ አነጋገሩ። ወንድሜ ምናምን ያለ ኢቨን ተመላሽ ነው ምግብ አጉርሱኝ ሲላቸው ተመላሽ ነው ምናምን ሲሉት ሁሉ ኦኬ አጉርሱኝ ምናምን ያለ ሲጎርስ እኔ ለራሴ ትንሽ ይከብደኝ ነበረ። እንዴት ይጎርሳል ምናምን ብዬ የሆነ ይጨንቃል አንዳንዴ አይደል? እንደዛ አልነበረ። ለሚዲያ ብሎ አይደለም። እውነቱን ትህትናው በቃ ከመጠን ያለፈ ነው። እኔ ትሁት ሰው ብዙ አይቻለሁ አለ ነው። በሱ ልክ አላየው እና ያዝልቅለት እላለሁ። ትንሽ ያ ቢኒ የመቅዶኒያው ቢኒ በጣም ትሁት ነው። የሱ ይገርመኝ ነበር። የዚህ ደግሞ ባሰ ትንሽ አይደል? የምትስማሙ ይመስለኛል እንደኔ ስለገረመኝ ያቀረብኩት። አንተ ያማን እንዴ ደናሽ እንደኛ ታምሪ አቃለሁ። ስልክሽን አስጪኝ። አልሰጥም። ፍቅረኛ አለኝ። ፍቅረኛ አለኝ? አዎ አለኝ። ምን እሱ በእግሩ እያንከራተተሽ ነው እንደዚህ እግርሽ የገጠ ነው? ምን አገባ ደግሞ እግረኛ ፍቅረኛ አለኝ ይባላል እንዴ? ችግር አለ? ምን አገባኝ ቀረብሽ። ብሰጪኝ ነው የሚሻልሽ። አልሰጥህም። ኦኬ አንዴ ወንድም ስማኝ የሆነች ነፍሰ ቀጭን የሆነች ልጅ እሷን ለማስቀናት ፈልጌ ነው። 2 ደቂቃ ታገሰ። እሺ ሞት ማጣ የሆነች ልጅ ብታያት በስመ አብ አንዴ 2 ደቂቃ ችግር ነው። እሺ አንተ ጉደኛ ፍቅረኛ የተዋወቀው ፍቅረኛ እሷ አንተ ፍቅረኛ ነች እንዴ? እሷን እንደ ነፍሰ ቀጭን ምናምን ማትረባ ማስራት የነበረው አይደለም እንዴ? አይደለም ቆይ ተው ነፍሰ ቀጭን አንተም ነፍሰ ቀጭን ሌቦች ዝም ምን አስቀባጠረው እንዴ? በቃ የለውም። መኪና እኮ መስፈርት አይደለም። መስፈርቱ የእርሱ ፐርሰናል እንትን ላይፉ ማንነቱ ይመስለኛል እንጂ ይሄ ቁስ ነገር ነው። እንዴት አድርጎ እንዳስበው አላውቅም፣ ግን ጥሩ ተዋርዷ። እንደውም ማድቅፈቅ ነበር። እሷ ቂጧና ላይ ፊቱን ነበረ አይንና ጆሮን አገናኝታ በጥፊ ማቃጠል ነበረባት። እንደዛ ጠብሷት እኔ ወን ይሁን ይለፍ። በጣም የምትገርም ልጅ ነች ምናምን ነገር በጣም አፈቅርኳት። ፍቅር ስለምና እንደዚህ የምለው ነገር አይደለም። ስናይፍ ላይ ነው ልጅ ነው ማገባት አልኩኝ እኔ 12ኛ ክፍል እየጨረስኩ አካባቢ ምናምን እሷ ደግሞ ፎ መጥራት አስፈላጊ የለውም። አነሰችብኝ ታውቃለህ። ያኔ ጥሩ ነበር። ብቻ እንደዛ ሆነ ፍቅረኛሞች ሆነ ምናምን ነገር በጣም ደስተኛ ነበርኩኝ። በቃ እሷ ስላለች እግዚአብሔር ነገር አልችልም። በቃ ያውቃል ሰው ያውቃል። በጣም ነው የምወዳት ምናምን ነገር እና ችግሩ ምንድነው እሷ ከቤት አትወጣም። ዲስታንስ ስላልሆነብኝ በቃ ከዛ ዩኒቨርሲቲ ገባሁ ምናምን ነገር በ12 ጨርሳ አካባቢ ነበር። ከዛ አዲስ ዩኒቨርሲቲ ገባሁ። እሷ እዛው ኤንጂኤስ ነች እና እኔ ደግሞ ገባሁ ስለወጣሁ ከቤት ስለምወጣ ምናምን ነገር እሷ ማግኘት እፈልጋለሁ ምናምን ነገር እሷ ደግሞ አትችልም ምናምን ነገር ነው። ከዛ የሆነ ጊዜ በጣም ታምሜ ምናምን ነገር እቤት ተኝቼ ነበረ። ታመምኩት ሆዴ ነው ሸርተት ይዞኛል። ሆዴ ሆዴ በጣም ታሟል። በቃ ከምልህ በላይ ሆዴ በጣም ታሟል ምናምን ነገር ተኝቻለሁ። እንደዚህ ገደፍ ብዬ የኔ እናት ተፍተፍ እያለች ነው ማር በቡና ምናምን ልታበላኝ አምቦ ቆይ እንትን ይላል እየተባለ ከዛ ላይ ደወለች። ስደውል እሷ ነች ፈጠና ነስ ወይ ያልኩት። እሺ መገናኛ ነኝ በቃ ያለኝ ሰዓት እቺ ነች። ከቻልክ እንገናኛለች። እምችለኛለ ምንድን ነው የምትኛል? ቆይ መጣሁ አልኩኝ። የወንድሜን ሱሪ ያበደ ሱሪ ነበረችው። እሱን አረኩኝ። ቲሸርቴን አረኩኝ ምናምን ነገር ወጣሁ። እናቴ አት እንደ አሟላ እንዴት ነው የምትሄደው ነገር አለች። አውጭ በቃ ይርኩኝ አለኝ። መገናኛ ደረስኩልሽ አገኘኋት። ቀረፍቴ ነች በቃ እሷን ሰው ምናምን ከዛ ምን አሰብኩኝ ዴት ነገር ሆነ ነገርየው። ዴት ሲሆን እሷን ኢምፕረስ ማድረግ ፈለኩኝ። ኢምፕረስ ማድረግ ስፈልግ ምን አደረኩኝ? ያው የዩኒቨርሲቲ ወጥ ነው ምናምን ነገር ሚልክሼክ አልኳት። አንቺ ሚልክሼክ ለአንተ ሳለች ያው ነው ሚልክሼክ ምናምን አልኩኝ። ሚልክሼኩ መጣ ምናምን ሚልክሼክሽን ጠጣሁት። ጠፍታል። እሷም ጠጣችሁ። ዛች ቀስፋ ላይ ተጀመረ ዝም ብሎ ድምፅ ነገር ማን ሆዱ ድምፅ ነገር ኖርማል ነገር ድምፅ ነገር እንደዛ ተሰማኝ ምናምን። ከዛ እሷን አወራሁ ምናምን እሷን ዋናው ማግኘት እሷን አገኘኋት ምናምን ነገር። ከዛ እሷን ኢምፕረስ ለማድረግ ያሰብኩ ልጅ ወደ ዲፕረስድ ወደዛ እየገባሁ መጣሁ። ከዛ ጊዜው ቅርብ ስለሆነ እሷ መሄድ ስላለባት ቤቷ ምናምን ነገር ሄደች። እንዴ አዎ ሰው በቃ ይቺ እኮ ነው ሳትፈስ ተገናኙ እኮ በጣም እዛ እኮ ነው። ከዛ በኋላ ከመገናኛ ጉዞ ወደ አማን ተታል ወደ ኮካ ታክሲ ነው የሚይዘው። ከመገናኛ እነ ፒያሳ ያስኩኝ
እስከ ፒያሳ ሰላም ነበርኩኝ። ትንሽ መንገራገጮች ነበር። አዎ ፒያሳ ስደርስ ከዛ ላይ ውሳኔ መወሰን አለበት ዮናታን። ምክንያቱም ሆዴ የሌለ እያለ ነው። ከዛ ላይ ተገናኘ ደግሞ ከዋናው ጋር ቅድም ሆዴ ያልነበረ አሁን ተገናኘ። ተገናኝተው ሁለቱም ናቸው እሰጥ አገባ ገብተዋል። ፒያሳ ጋር ስደርስ ፐብሊክ ሽንት ቤት አገኘው። ክፍት ብሎ እንደዚህ እያየሁት ዮኒ አንቺ ማለት ያጠቀኝ ይሄ አይገባም። አንተ ይሄ አይገባም በፍጹም። ከፒያሳ አብነት ደረስኩኝ። አብነት ስደርስ ትልቀኛይቱ ስተት አብነት ስደርስ የማላቀው ፈሳሽ በብብቴ የማላቀው ፈሳሽ ላብ መሆኑ ነው እንዲህ መፍሰስ ጀመረ። እየሞቀኝ መጣ። በጣም እየሞቀኝ መጣ። ከአብነት ኮካ መሄድ አለብኝ እንደምንም ጥርሴን ነክሼ ኮካካ ስደርስ አለ ሾትካት እንደዚያ ሾትካት አለ ኮካካ አደባባዩ ጋር ሁላችንም እንደዚህ እንበል። ይኸውልህ ከኮካ ለቤቴ አንድ ታክሲ ግማሽ መንገድ በቃ ደረስኩኝ። እንኳን ደርሳል። አንድ ታክሲ ነው የቀረችኝ። ከዛ ለታክሲውም ልግባ አልኩት። ስገባ እንዳጋጣሚ ጫፍ ላይ ተቀመጥኩኝ። ደገፍ እንድታደርገው ነው ጫፍ ላይ ተቀመጥኩኝ እንደዚህ። ከዛም የኛ ሰፈር ደግሞ በቃ እንደዚህ ጎርባጣና ነገር መኪናው ገና እንደሄደ ካሲ ወይኔ ፍሬን ግጥም ምንድን ነው ወራጅ ወይኔ ጉዱ ከዛ የብር 50 ምናምን መንገድ 5 ብር ሰጡት። ወይኔ ጉዱ ወሬው የለም። በቃ ምንም ወሬ የለም። አሁን ማውራት እራሱ አልቻልኩም። እነ ጫን ምናምን የሚባሉ ቃላት ከወጣ ጠብ ነው የሚለው አቋም ስለማቆም አሁን ታውቆኛል። ይሄ እንዳለ ሰውነቴ ታወቀኝ። በቃ እንዳለ ፓወሬ እዚህ ጋር ነው እኮ ወይኔ ጉዱ እንደዚህ ቋጥሬዋለሁ ያለውን ነገር። ከዛ ቃል ሰብስቤ አንድ ግሮሰሪ ሄድኩ። እንደምንም ብዬ እየታገልኩ አንድ ቃል አወራሁ። ሽንት ቤት አለ አልኩት። የለም አላለኝ። አልኩት እግዚአብሔር ብቻ አልኩት። በቃ እንደብድም አደረገኝ። እግዚአብሔር ነው ማለት የሆነ እየሳትኩ መሰለኝ ምናምን ብዬ በእግሬ መሄድ አለብኝ። በቃ ታክሲ መጠቀም አልችልም። በእግሬ እያስተመንኩ መሄድ አለብኝ። እያሸሁትም ቢሆን እንደተቋጠረው ነው ማለት ነው። በጣም ትክክለኛ አገላለጽ ነው። እንደተቋጠረ ነው የምልህ። ይሄን ሁሉ ነገር እሷ አታውቅም። በሰላም ቤቷ በሰላም ልክሽ ገብታለች። እኔ ወንድምህ ይኸውልህ እየታገልኩ እኔ በእውነት ነው የምልህ ላቤና እንባዬ ማለት እዚህ ጋር ይገናኛሉ። ላቤ ይወርዳል፣ እንባዬ ይወርዳል፣ እዚህ ጋር ይገናኛሉ። ይኸውልህ በቃ እኔ የማላውቀው ነገር ይሞቀኛል፣ ትቦሳ ያምረኛል። እግዚአብሔር ግባ አረንጓዴ ነገር ሳርሳኝ እቺ ቁጭ እንዲላለ ከማን ጋር ልግባ እየታሸው አሁን የሰፈር ሰው ያውቃል መሄዱን መንገድ ኮካን እየሄድኩኝ 25ን አለፍኩኝ። 25ን ሰልፍ 24 አለ 24 ጋር ስደርስ የአያቴ ጓደኛ የትዬ አስቴር ወዳደር ምን አባባልስ ጥሩ ሰው ነበር። ሲነክሽ ሄድኩኝ እንዳልኳችሁ ቅድም እንደነጋሽ ትንሽ ሰፋ ይላል። ረጅም ነው መንገዱ የቤታችን። ተደረስኩ የቱ ጋር ገራጁ በርጋ ብሮ ይኸውልህ አለቅሰዋለሁ። ይሄንን ባ አፈሰዋለሁ። ላቤ በስብሻለሁ። በቃ በስብሻለሁ። ከዛላ በጣም ስራ እየሰራሁ ነው። ሰውነቴ በጣም ዙር እየሰራ ነው። ይወደራል ይፈታል። እንዴ እንቅስቃሴ አለ። ያም ደግሞ ትግል ላይ ነው። ነካው አልነካው መጣው አልመጣው ምናምን ስቀው ውስጥ ነው። ከዛ ላይ ያን ገራጅ አለፍኩት። ደረስኩኝ። ደረጃ አለ። አሁን ሰውነቴ አይፈልግም እንደዚህ ነው። ብዙ እንትን ይሄ እንቅስቃሴ እኮ አይፈልግም። ደረጃን አይፈልግም። ከዛ ላይ ሂጄ ደረጃ አለ። ደረጃው ጋር ስደርስ ሽንት ቤት በሩ ሲዘጋ ወይኔ ደረጃው ማለት ነው። ይሁን ላምጥ ብዬ ወርጄ የሽንቱን በር ብርግድ ሳደርገው እናቴ ነች። ተነሽ ትላት ሰክት ምነው ሱሬን ነገር የብራዘሩ ብሮ ታቀንዳር መጀመር ጫሜን አውልቄ ቲሸርቴን አውልቄ እንደዚህ ማፈስ እግሬ ላይ ግብ እንዳገባስ ተዋርጄ ልሻለሁ። ምንም ማውራታችን ምን አፋል ይቻልኳት።
ከዛ ቀን ጀምሮ መቋጠር አልችልም። ተባላሽ ማርያም ተቃጠለ ከውሃ ጋር አይ እና አሁን ሰው እዛ ጋር አሁን ነው ለከተማ ምናምን ለማጥሩ ነው ምናምን ነገር ግን እዛ ጋር አሁን አንተ በተወይ ብትለው በጣም ልክ ነህ። አገላለጹ ትንሽ የሆነ ሮማንቲክ ነገር አደረገው። የሽንት ቤት ሮማንቲክ ያ ብዙ ተቅማጥ ነው ያለያዘው ሰው ያለ አይመስለኝም። ግን እንዴት እንደቻለው እግዚአብሔር ይወቀው። ያ ፍቅር አሯሩጦት ውይ በስመ አብ። ሽንት እንኳን ሲወጥር መያዝ እኮ በጣም ነው የሚከብደው። እንኳን ተቅማጥ በክርስቶስ ከጀት የፈጠነ ከውሃ የቀጠለ ሰጥቶት ውይ ውርደት። ያ መንገዱን አውቀዋለሁ፣ ግን ከመገናኛ ወደ ፒያሳ ከመሄድ በለገሃር በኩል ስትሬት በኦራይል አድርጎ ይመጣ ትንሽ የሚቀል ይመስለኛል። አሩ ነው እንዴት ወደዛ እንደሄደ አረዘመው መንገዱን የባሰ። ውይ ይከብዳል። ያው ገልጾታል። እዚህ ላይ ማብራሪያ መስጠት የሚያስፈልግ አይመስለኝም። ብዙ በደንብ አድርጎ ተንትኖ የሆነ የእግር ኳስ ጋዜጠኛ ይመስላል። እሱ ግን የሽንት የተቅማጥ ሆነ እንጂ በደንብ ገልጾታል። ላላያችሁ ሰዎች ሙሉውን ወቸጉር ላይ ገብታችሁ ይዩት። እንዳለ ሙሉ ያወራው ወሬ በሙሉ ያስቃል። ያው ከማልችን ቆንጠር ያምጥቼ ነው። ሙሉውን ገብታችሁ ይዩለት። በጣም የሚገርም ነው። በቃ ሲያወራ የሆነ መተንተን ይችልበታል። የሚገርም ነው። በቃ ታሪኩ በሙሉ የሚገርም ነው። እዩትና ሳቁ። ለመሳቅ ፈለጋችሁ ካሁን በፊት ያልተነገሩ በአንድ ወቅት ከጥሩነሽ ዲባባ ጋር አንድ ቦታ ላይ የሚገርም እኔ የተሰማው ይሄን ነገር ተናግሬው አላውቅም። አይገርም? እኔ ገጠመኝ ሲባል ብዙ ጊዜ እረሳለሁ እና እንደ ድንገት ገጠመኝ ሲባል ግን ሰብሰብ ስንል ይመጣሉ ገጠመኞች ምናምኖች የተደረገው ነገር ምናምን እንዲያርጎ ይባላልና ግን ከሷ ጋር ፖርትላንድ የሚባል ሀገር እኔ ወደ ሌላ ሀገር እየሰራው ዛሬ ጥሩነሽ አላት ሩጫ ተባለ። እኔ ሩጫ ገብቼ በህይወት አይቻላቅም። ሩጫና ቦክስ አይቻላቅም እና ዛሬማ ጥሩነሽን ማየት አለብኝ ምናምን አልኩኝ። ማታ እኮ ስራ አለኝ እና እንትኑ ደግሞ ውድድሩ ደግሞ ከ10 ሰዓት በኋላ ነው የሚጀምረው። 2 ሰዓት ነድተን ከፕሮሞተሩ ጋር ሄድን። ሩጫ ቦታ ፖርትላንድ ነው የነበረውና ሄድን፣ ገባን፣ ሩጫው ተጀመረ። እንደዚህ አይነት ሲቃለው እንደ ሩጫ በእውነት ነው ማወራ እንዴ ስንት ዙር እስኪዞሩ ድረስ ሲቃው በጣም እኮ ነው እንደው በጣም ነው ኃይለኛ ሲቃ ነው ያለው። ያገር ሯጭ እዛ ኖራ በዚህ ላይ ሆዷን ታማ ሆዷን ታማ በቃ መጨረሻው 3 ራውንድ ሆዷን ይዛ ነው የጨረሰችውና እንዲህ ስትል በቃ አንተ አብረህ ነው የምትታመመው። እኔ እዛን ሰዓት በቃ ጉልበቴ ሁሉ ነው የተበረከረከውና እንዴ ተረጋጋ ይለኛል ሰውዬው። እንዴት ፕሮሞተሩ አሁን እንዴት ብዬ ነው የምረጋጋው? ያ ሆዷን ታማ ሁለተኛ ላይ ነው ያለችው እኮ ብሎ እኔ ሽቦ አለ አይደለም የስታዲየሙ ሽቦ እሱን ይዤ አይዙ እምለውን አላውቅም፣ ግን የሚያበረታቱ ቃላቶች እንደማወጣ ይታወቀኛል። መስፈን ብቻ ነው የቀረው። የኔ እናት አይዞሽ እያልኩ ስማ 100 ሜትር ሲቀራት ወጣች። በጥሰው ሄደች። በቃ ልነግርህ አልችልም። በቃ የነበረኝ ደስታ ልነግርህ አልችልም። በህይወቴ እንደዚህ አይነት ስቃይ ተሰቃይተ መጨረሻ ላይ የምትድነው ነገር አለ እንደመውለድ። በቃ እንደመውለድ ትክክል ያስወለደ ሰው እና ሽልማቱን አጠለቀች፣ ወርቅ ሜዳሊያው ምናምን አጠለቀችና አበባው ልክ እንደተቀበለች ቀጥታ ስታዲየሙን ምትዞር ነው የመሰላቸው ሰው። እዚህ ጋር አንድ ኢትዮጵያዊ እየጮኸ እኔን ያስጨረሰኝ ኢትዮጵያዊ አለ ያለች ነው የመሰለኝ ለኔ። ቀጥታ አበባውን ይዛ ነው የመጣችው ሰው። አንተ ጋር ብቻ ነው ያለው፣ እኔና ፕሮሞተሩ ነው ያለ ነው። ናቲ ይባላል እና መጣች። ስታየኝ እኔ ነኝ እንዴት እንተቃቀፍ በመሃል ሽቦ ጋር በቃ እንዲ ምናምን አለን። አበባውን ላከችው። ፈረንጁ በሙሉ ባክብር ዞር ስል ፈረንጁ በሙሉ ባክብር አባቷ ነው ምናምን አይነት አባቷ እና በቃ ከኔ ጋር ፎቶግራፍ
እሷ ግን አወቀች። እሷ አወቀችኝ። አዎ እንዴ እኔ መሆኔን ስታቅ ሞር ትልቅ ደስታ በቃ እኔ እኮ ድምጼ ተዘግቷል በዛ ሰዓት ላይ ማታ ዘፈናል ፕሮሞተሩ ምን አለ? ተረጋጋ እባክህ ማታ ስራ አለ ይለኛል። ኧረ ይዘጋል። ኧረ ልሳንህ ተከፈተ ማታ ግን አይገርምህም? አልተዘጋም። በቃ ስንወጣ ስንሄድ እያወራን ስንሄድ ምናምን ተዘግቷል። አይደለም እንዴት ልትሆን ነው ምናምን ይለኛል። ግድ የለም ይከፈታል። በኋላ ተከፈተ እና ብዙ ፈረንጅ ጋር ፎቶግራፍ ተነሳው። አባቷ የሚል በሚል እና የማይረሳ ገጠመኝ በጣም በቃ ህይወት ያለው ገጠመኝ ደስ የሚል ገጠመኝ ነው። ይሄን ገጠመኝ አውርቼው አላውቅም። በጣም ነው ደስ የሚለው። በጣም ጥሩዬ ባለሽበት ሰላም። በመጀመሪያ እንደዚህ አይነት አጋጣሚ አግኝቶ ማየቱ የሚያስደስት ይመስለኛል። ያው ከብዙ ለጥቂት ሰዎች ይመስለኛል ይሄ እድል የሚገኘው። በተለይ በቲቪ ራሱ ሲሮጡ ስናይ እንዴት ነው የምንሆነው? በጣም ነው የሚያስጨንቀው። ምክንያቱም እንዴት እንደሚሆኑ በፊት በተለይ የበፊቶቹ እየተባበሩ ያደከሙ ሲሮጡ ታስታውሳላችሁ? 90ዎቹ ላይ ምናምን በጣም ነበር የሚጨንቀው። እዛ ስታዲየም ገብቶማ መጮህ አይደለም አለመዝለሉም እንደ ፀሐይ ሆኖ ነው። ያው እሱም ታዋቂ ዘፋኝ ነው፣ ሌጀንዳችን ነው። እሷ ስታየው ደግሞ ሜቢዟ ብታደንቀው ሊሆን ይችላል የባሰ ብትጠመጠምበትም አይገርምም። ይሄንን እድል በማግኘቱ እድለኛ ነው። ከዛም በላይ መሆን ነበረበት እንደውም ከመጮ በላይ ያው እድሜ ይዞት ይመስለኛል ያልዘለለው እና ደስ የሚል ታሪክ ነው። ያ በቲቪ እንደምንጮ ስታዲየም ብንገባ ደግሞ ይብስብናል ብዬ አስባለሁ። ያው ባንዲራችንን ስለሚያነሱ ጀግኖቻችን ናቸው። ትንሽ እንኳን ዝናብ እንዳይመታን ወይ የሆነ ነገር ታክሲ ለመያዝ ስንሮጥ የሚሰማንን ስሜት እናውቀዋለን። እነሱ ደግሞ ያን ሁሉ ኪሎ ሜትር ሲሮጡ አስባችሁታል? ጀግኖች ናቸው። ጥሩዬ ባለሽበት እናመሰግናለን። የኢትዮጵያን ስም ስላስጠራሽልን፣ በተለይ ደግሞ ሴት ስለሆንሽ፣ እኔም ሴት ስለሆንኩ ቆፍጠን ያለ ባላገር ነው ያልቃል። ወጣና ይባላል አለ ሲል አለ አለች። ምን አለ? በየአይነቱና ሽሮ ተጋቢ ነው አለ። ገለጥ አድርገኝና እንደዚህ እስኪ በየአይነቱ ያልሽውን አምጥ ብሎ ቁጭ አለ ከጎኔ። አላወቀህም? አልለየኝም። እሺ ቁጭ አለ። በየአይነቱ ቀረበለት። ከዛ በኋላ ጎመን፣ ሰላጣ ምናምን ቲማቲም ዋን በጣም እንዲህ በዚህ ነው አጣቱ ገፋ ገፋ አደረጋት። አስተዋለው ምግቡን። ስንት ነው አንቺ? ሳይበላ እንዴ ከነካሁል ልጅ ነካክቷታል። ሌላው ነው ስንት ነው አንቺ አለ። 30 ብር ትለዋለች ከውስጥ። እኔ ሳቅ ያፍኖኛል። ምክንያቱም እዚህ ሰውዬ በእጁ ነካክቶታል። ምን ሊያደርግ ነው? 30 ብር ትለዋለች። አየው አሁን ምግቡና ገልመጥ አድርጎ 10 ብር ነው አላት። ከነኩ በኋላ ድርድር ትለዋለች ከውስጥ። እሱ አራት አይል ብለው ደገሙ። በቃ እኔ አልቻለሁኝም፣ ሳቅሁኝ። ስስቅ ምን ነው ጌታው ዋጋ መከራከር በሀገራችን ያስቃል ያለኝ። አይ ባያስቅም ግን ወጥ ተደርጎ መጥቶ እንጀራው ላይ እንዴት ነው አንተ ዋጋ የምትጠይቀው ከዚህ ሰው? እና እኔ አርገሽ አምጪ ብያታለሁ ነው ብቻ ተመጣው ብሩጥ ነው አለኝ። ከዛ ግድ የለም ብላው አንተ ችግር የለም ብላው እኔ እከፍላለሁ አልኩት ብለው ኮስተራልና ቦታው ቀኝ አለኝ። ምን ገጠኝ? ይሄም ሌላ ጥያቄ ፈላብኝ። ወንድምህ ነኝ ያንተው ነኝ የራስህ ሰው ብላ ማነሽ እባክሽን የሚጠጣም አምጪለት አልኳት። እዛ ቁጭ አለ በላ፣ የሚጠጣም ቀረበለት። እዛ ቀርቦ በላና ከንፈሩን እንድች አድርጎ እኔ አይደለም ያመሰገነው። ምን የተባረከ ቀን ነው እናንተ! ምን የተባረከ ቀን ነው አለና ብድግ አለ። እጁን ታጠበ። አውቀኸው ነው አለችው ሴትዮዋ። ኧረ አላውቀውም አላት። ሰሜ ባላገሩ እኮ ነው። ኧረ ባላገር የጠጋብ ሀገር ባላገር የሚለው አለችው። ዱላውን ወረወረና እንዲህ ያለው ሸጋ መኳንንት ምን ችግሩ ነው ታዲያ ያችን ጥብቆ ለብሰ መከራ የምታይ አለኝ። በቃ
ያ እንግዲህ የገጠር ሰዎች እንደዚህ ናቸው። ፊት ለፊት ነው ሁሉ ነገር፣ ግን በእጁ ካጨማለቀው በኋላ አይሮዶ ያው ለቅጠሉ ቦታ ስለማይሰጡ ይመስለኛል። ስጋ ቢሆን ኖሮ 10 ብር 30 ብር አይደለም 50 ብትለው ይከፍላል። ለቅጠላ ቅጠል ብዙ ቦታ ስለማይሰጡ በዛ ላይ ሰሜ እኮ ባህሉን ለማስተዋወቅ አይደል እንደ ቁምጣ የሚለብሰው የእውነት ላይፉ መስሎት ነው እንደ ብቻ የገጠር ሰው ያው የዋህ ምንም ማድረግ አይቻልም። አጥያቴ በስቷልና ለጓደኞቼ ችግሬን በስቷል ለጓደኞቼ አካፍልልኝ፣ እብደቴም ጨምሯል ለጓደኞቼ አካፍልልኝ። አሜን። ከዚህ ሁሉ አጥያቴን ሰርዝልኝ፣ እብደቴን ቀንስልኝ፣ ችግሬን ሰርቼ የተባረከ በረከትን አውርድልኝ አይሻልም? እነሱስ ለማን ይስጡት? እነሱም እኮ እንደዚህ ብለው ከጸለዩ ወደ አንቺ ይመጣል። አንቺ ወደ እነሱ እንዲተላለፍ ፈልግሽ፣ እነሱ ወደ አንቺ እና ውሃ ቅዳ ውሃ መልስ አይሆንም። ጸሎታችንን ብናስተካክል ይሻላል። ለእሷ የጠላችሁን ማን ይቀበልላት? እሺ ፍረዱ እስቲ። ማን ይወሰደው? የራሷን ራሷት ትወጣው፣ እነሱም የራሳቸውን ራሳቸው ይወጣሉ። ወደዛ ማስተላለፍ ያውም ኃጢአትን በረከቴን ለጓደኞቼ ስጥልኝ፣ እንደኔ የተባረከ ቀን እንዲገጥማቸው አድርግልኝን ተሰርሶ ጭራሹን ኃጢአትን ወደ እነሱ አስተላልፍልኝ የተገለበጠ ይመስለኛል። ጸሎቱ ቢስተካከል ጥሩ ነው፣ እንደኔ ማለት ነው። ሰላም። እሺ ሰላም። የቤት ማኔጀር ነኝ። እንዴት ነው ምግቡ ተመቸሽ? አሪፍ ነው። አሪፍ ነው። በጣም ቆንጆ። እዛ ጋር ዊክ ሳደርግልሽ እነሱም እንዲያውቁት መልሽልኝ። እሺ። እዛ ጋር ያለችው እህቴ ነች። እሰይ። በቃ ሂሳብ በሷ ነው። እሺ። እንዴ ሲሪየስ በቃ ሰው እንዳይተማመን የሆነ ምልክት ለሚያጭበረብሩ ሰዎች ምልክት አይመስልም? ምንም በቃ ሰው ሰላም ማለት አይቻልም ማለት ነው። ተዚህ ሁሉ ክፈይልኝ ብሎ መጠየቅ አይሻልም? እቺ ልጅ ይኑራት አይኑራት እርግጠኛ ሳትሆን ዌብ ስላረገች ብቻ መክፈል አለባት? እንግዲህ ምን ያጋጥማት እንበል። ምንም ማለት አይቻልም። እድለኛ 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 ቴዲዬ አንተ ሰዓቱ በእናትህ ሳህኖቹን አቀራርብልኝ ቴዲዬ። አንቺ ግን ምንድን ነው ቅድሽ? የ5 ዓመት ነው የ10 ዓመት? እየቀለድኩ አይደለም ማስቴር። እኔ ስመጭ ቀለድኩ ቴዲ ማር እንዳትይ ማራት በይ። እሺ በቃ ቴዲ ሬት እየቀለድኩ አይደለም ነግሬሻለሁ። ምን ሆናል? ምን ሆናል? ቆይ ምንድን ነው ቅድሽ? ድርባብ 6 ወር ዶኪመንታሪ ምንድን ነው? ምን አስበሽ ነው? ወይ ለዚህ ነው አያቢ በቃ ሰው ወሬ መቋጠር አይሆንላትም አይደለ? እኔማ በኋላ ምሳ ግብዣው ላይ ለሁላችሁም ድንገቴ ፈንጠዝያ ነግራችኋለሁ ብዬ። ለምን የት ነው ልጄን ይዘሽ የምትሄጂው? ልጄ አትበል። ልጄ ለማለት ካንተ ይልቅ ደግሞ እኔ እቀርባለሁ። አሁን የጠየኩሽን መልሽልኝ አስቴር። አንድ ዶክመንተሪ ፊልም ላይ ልሰራ ካስተ ተደርጊያለሁ። ቀረጻው ደግሞ የሚሆነው ድልባብ ነው። መቆየው 6 ወር እና ልጄስ? ልጅ ይዤው ነው የሚሄደው። አትሄጂም? አታደርጊው? ኧረ አዎ አሳይሃለሁ። እንደማልችል አሳይሃለሁ። አይኔ እያየ ልጃችንን የትም ይዘሻት ሂጂ። አይኔ እያየ ይዤ እንዳልሄድ አይንህን አወጣልህና ይዤ እሄዳለሁ። አንተ ግን አታፍርም? እንደው አብሬ ልሄድ እንኳን አትልም? ምን አይነት ሰው ነህ? አሁን አይንህን ሳላወጣ ዞር በል ከፊቴ፣ ዞር በል ከፊቴ ቴዲ። ደሜን አታፍላይ።
ያ አስተማሪ ነው ብዬ አስባለሁ። ያው ሴት ስለሆንኩ የሴቷ ነገር ይሰማኛል። ሴት ልጅ መስራት አለባት። ግን ይሄንን ሲሰማ ቁጭ ብሎ መነጋገር አይሻልም? ቀጥታ አምባገነን ሆኖ አትሄጂም ምናምን ብሎ ከመወሰን ሁሌ ወስኖ የሚቻል አይመስለኝም። ተነጋግሮ እንዴት ነው የምትሄጂው? ልጁ እንዴት ይሆናል? እንዴት እናድርግ ብሎ ቢረዳት አይሻልም? ብትወጣ ብትሰራ ቢረዳት ነው የሚሻለው እንጂ አትሄጂም ቀጥታ በቃ መወሰን አትሄጂም። እሱ ማን ስለሆነ ነው በእሷ የሚወስነው? እሷ በሱ ትወስናለች። አለበለዚያ ደግሞ መነጋገር ነው። እኔ በመነጋገር አምናለሁ። ተነጋግረው መወሰን ነው እንጂ አንዱ ብቻውን አምባገነን ሆኖ አንዱ ላይ መወሰን ያለበት አይመስለኝም። መስራት ካለባት መስራት አለባት። ሁሌ በቃ የልጁ ኃላፊነት የእሷ ብቻ ለምን ይሆናል? እሺ እሱ ሊሰራ ቢሄድ እሷ ይዛክ ትቀመጣለች አይደለ? እሱ ይዞ ቢቀመጥስ ምን ችግር አለ? ችግር አለ አይመስለኝም። ስሩ ወታችሁ ስሩ ሴቶች ይባላል። ወጥተው ሊሰሩ ሲሉ ደግሞ አትስሩ ብሎ መከራከር አግባብ ነው ብዬ አላምንም። ይሄ የኔ ሀሳብ ነው። የእናንተን ደግሞ ኮንሲሽ ዊዶን ጀጅ እንሰማለን ግን አንፈርድም። እዚህ ከመግባቴ በፊት እንደ ኢንቨስተር ሆኜ ስለ ካምፓኒው ለማወቅ ዌብሳይት ላይ አውርቻለሁ። ማን እንዳናገሩ ግን አላውቅም። ዌብሳይቱ ላይ ነው። ዌብሳይቱ ላይ ዲቴል ለማወቅ ስማርት ሙቭ ዊሊስን በዊዶን ጀጅ እንሰማለን ግን አንፈርድም። ቪዲዮ ስራ ተብዬ ከስራ ቀደም ብዬ ወጥቻለሁ። አይሲዲዎች ጉዳችሁን እየሰማችሁ እሺ። ዊሊስን በት ዊ ዶንት ጀጅ እንሰማለን ግን አንፈርድም። 2025 መግቢያ ላይ ፋሪስ በ2025 አገባለሁ ስላለ ዘመዴ ላጭለት ነበር ነበር ቀርቷል። ዊሊስን በዊ ዶንት ጀጅ እንሰማለን ግን አንፈርድም። ፋሪስ ከዱባይ እዚህ ሲመጣ ሁሌ በጣም ነበር የሚያስጠላኝ። ለምን በጣም የሚጨንቅ ነበር ይመስለኝ። ግን እዚህ አንድ ወር ሲቀመጥ አሁን እኔ እንደዚህ ደስ ብሎኝ ሰርቼ አላውቅም ጭራሽ። እስካሁን ባለው ግን በጣም ነበር ሎካል አስተሳሰባችን እና ግን አሁን በዚህ ወር አሁን በመጣው እኔ እግዚአብሔር እንደዚህ ደስ ብሎኝ ሰርቼ አላውቅም። ኦልሞስት 2 ዓመት 3 ዓመት አይሬት ዊሊስን በት ዊ ዶንት ጀጅ እንሰማለን ግን አንፈርድም። ዲስክቶፖቹ የመጡ ጊዜ እናስወርዳለን ብለን ብሩን ተቀብለን ወስደን ራሳችን በልተንበት አልተከፈለም ማለት ነው ለእንትኖች ራሳቸው። እሺ ደላላ ብቻ አይደለም ያለ ጫኝና ወራጅም አለ። ዊሊስን በዊ ዶንት ጀጅ እንሰማለን ግን አንፈርድም። ከትናንትናው ቪዲዮ በኋላ ፈርቼ ዱባይ አይወስደኝም ብዬ አልቅሼ ነበር። የምር ስቶሪ ጀጅ እንሰማለን ግን አንፈርድም። ክላይንቶች ፋሪስ የቅርብ ዘመዴ ነው ብዬ አውርቻለሁ። ዊሊስን በት ዊ ዶንት ጀጅ እንሰማለን ግን አንፈርድም። አንዳንዴ 12 ፕሮፐርቲ ሲሹ ያደረገልን ቢዝነስ ካርድ እንደ ፒክአፕ ላይን ተጠቅሜበት ሰጥቻለሁ። ስሟን ለአንድ ቺክ 10 ቢዝነስ ካርድ ዊሊስን በት ዊ ዶንት ጀጅ መጀመሪያ ዛሬ በደንብ አውሩ። ምሳ ይጋብዛችኋለሁ ብያችሁ ነበር አይደል? እዛው አረዳችሁ። ዊሊስን በት ዊ ዶንት ጀጅ የለም በቃ ይሄ የለም ምሳ አይ ጀጅ መደረግ ከተደራረቀ ጀመረ ነው። ዊ ዶንት ጀጅ በሚባለው እንሄዳለን። ዊሊስን በት ዊ ዶንት ጀጅ። እስቲ እዚህ ቢሮ ምን መስተካከል አለበት የሚባለውን ነገር ለማወቅ እናንተ ይምጣ በሚባለው ነው ይሄ ጌም የተጀመረው። ዊ ዶንት ጀጅ ያለው ወደኋላ ነው የማንሄዷ። ስለ ነገ አላወራንም። ዊ ዶንት ቼንጅ አላለም። This is what they call smart management.
እኔ ሰርቬ ማኔጅመንቱን ለምን ልጠይቅ እናንተን በጌም ማድረግ በጌም ይሻላል። ኖ ዊ ዶንት ጀጅ እኮ ነው ያለው፣ ግን ዊ ዶንት ቼንጅ አላለ። ጥሩ ነው ጌሙ ጥሩ ነው። ለአንድ ካምፓኒ ማናጀሩ ቀርቦ እንደዚህ ቢጫወት ጌም የሆነ ከራሳቸው ቢሰማ ጥሩ ነው። ግን ሙሉ ለሙሉ ግልጽ አድርጎ መናገሩም አግባብ ነው ብዬ አላስብም። ምናልባት የሰውየው ሁኔታ አይታወቅም፣ ሊይዝ ይችላል። ሁለተኛ ያንን አይቶ ወደፊት የሚማርበት ከሆነ ኦኬ፣ ግን ተጠራጥሮ የሚከታተላቸው ከሆነ ግን አስቸጋሪ ነው። እኔ እንጃ ያስኬዳል አያስኬድም። ጌሙ ጥሩ ነው፣ ያው ሁኔታውን ያጣራበታል። ዝም ብሎ እንደፈን ወስዶ ተተው ከያዘውና ከሚጠራጠራቸው ከሆነ አሳሳቢ ነው። እኔ የሆነ ማናጀር እየተከታተለ የሚያይኝ ከሆነ ብዙ ኮንፊደንስ አይሰማኝም። መቅረቡን ወደዋለሁ፣ ስለቀረባቸው ነው ግልጽ ሆኖ የተናገሩት። ግን ብዙ ውስጥ ማስገባት ያለባቸው አይመስልም። ይሄ እኔ አስተያየት ነው። ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህ ነበሩ። እንደተዝናናችሁ፣ እንደተደሰታችሁበት፣ እንደተማራችሁበት በማመን ላይክን ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ ባይ።